ሰላም ሰላም እንዴት ናችሁ? ውድ የአርያም ቤተሰቦች ክብሩ ይስፋ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ፍጹም ሰላም በረከት ረድኤት ከእናንተ ጋር ይሁን። ቤታችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልን። መልካም ቆይታ። አማረው ታኅሳስ 3 ቀን በዓታ ለማርያም እያልን የእመቤታችን የእናታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ታኅሳስ 3 ቀን በዓታ ለማርያም እያልን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬዋ ዕለት ታኅሳስ 3 ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ዕለት ነው። ምክንያቱም እርሷ ለእግዚአብሔር የስዕለት ልጅ ነበረችና ማለት ነው። ስለዚህ ስለምንድን ነው የምናከብረው ስንል ወደ ቤተ መቅደስ የገባችበት ዕለት ስለሆነ ነው። ወደ ቤተ መቅደስ የገባችበት ዕለት ስለሆነ ነው ብለን ብቻ ማለት ሳይሆን ታዲያ እናታችን ቅድስት ድንግል ማርያም እናትና አባቷ ማን ናቸው? ወደ ቤተ መቅደስስ እንዴት ነው የገባቸው የሚለውን ማወቅ ያስፈልጋልና አጥር አድርገን እንመለከታለን ማለት ነው። እንግዲህ በነገረ ማርያም ላይ እንደተጻፈልን የእናታችን የእመቤታችን የቅድስት ድንግል ማርያም ወላጅ እናታችን ቅድስት ሐና ናት። እናታችን ቅድስት ሐና ታዲያ ለአካለ መጠን ስትደርስ ከቤተ መንግሥት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት ማለት ነው። አስተውሉ። ታዲያ እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አልነበራቸውም። መካኖች ስለነበሩ ልጅ አጡ። በዚያ ዘመን ደግሞ ልጅ ያልነበራቸውን የእግዚአብሔር በረከት የራቃቸው እያሉ ይነቅፏቸው፣ ያሽሟጥጧቸው ነበረ፣ ይሰድቧቸው ነበረ። የሰው ዘለፋ ነበረባቸው። ምክንያቱም ደጋግ ቅዱሳኖች ቢሆንም እንኳን መካኖች ስለነበሩ ልጅ አልነበራቸውም። ታዲያ ከሰው የሚደርስባቸውን ነቀፌታ ሁሉ ችለው እግዚአብሔር አምላክ ልጅ ይሰጣቸው ዘንድ ዕለት ዕለት ይማጸኑት ነበረ። እግዚአብሔር አምላክን ስጠን፣ ልጅ ስጠን፣ የተባረከ ልጅ ስጠን እያሉ ያዝኑ፣ ይጸልዩ፣ ይተክዙ ነበረ። ከዕለታት በአንደኛው ቀን ታዲያ ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንዴት ነው ቢሉ ታዲያ ቅዱስ ኢያቄም ወደ እግዚአብሔር ጸለየ። ምን ብሎ ጸለየ ስንል ቅዱስ ኢያቄም እንዲህ አለ። አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ አለ። ለዓይኔ ማረፊያ ለልቤ ተስፋ የሚሆነኝ የተባረከ ወይም ደግሞ የተባረከች ወንድ ወይም ደግሞ ሴት ልጅን ስጠኝ ብሎ ሲለምኑ አለ። አስተውል እግዚአብሔር ቤተሰቦች፣ ከአባታችን ከቅዱስ ኢያቄም ጸሎት የምንማረው ነገር አለ። ምንድን ነው የምንማረው ስንል ታዲያ ዛሬም በዘመናችን ልጅ በማጣት የምንሰቃይ ሰዎች ብዙዎች ነን። መካን የሆንን ሰዎች ዛሬም በዘመናችን ብዙዎች ነን። ነገር ግን ምን ብለን ነው የምንጸልየው? እንደ አባታችን እንደ ቅዱስ ኢያቄም የተባረከ ልጅ ስጠን ብለን ነው የምንማጸነው? ወይንስ ደግሞ ምንም ይሁን ምን ልጅ ስጠኝ ብለን ነው የምንማጸነው? አስተውሉ። ቅዱስ ኢያቄም ይህንን ማለት አቅቶት አይደለም። ምንም ይሁን ምን ልጅ ስጠኝ ማለት አቅቶት አይደለም። ቅዱስ ኢያቄም ያለው ለዓይኔ ማረፊያ ለልቤ ተስፋ የሚሆነኝ የተባረከ ወይም የተባረከች ልጅ ስጠኝ ያለው። ዛሬም እኛ በዘመናችን ምንም ይሁን ምን ልጅ ስጠኝ ብቻ ብለን እንጸልይና እግዚአብሔር አምላክ ልጅ ይሰጠናል። እንዳልነው እንዳፋችን ልጅ ብቻ ይሰጠኛልን፣ ልጅ ብቻ ይሰጠናል። ያም ልጅ ደግሞ ለእናት ለአባቱ ታዛዥ የማይሆን ለቤተ ክርስቲያን አገልጋይ የማይሆን ለሀገሩም የማይጠቅም ሲሆን ምን ነው ጌታ ሆይ እንላለን። ራሳችን ልጅ ብቻ ስጠኝ ብለን ተማጽነን እንጠይቅና እግዚአብሔር አምላክ እንደ አፋችን እንደተናገር ነው ልጅ ብቻ ከሰጠን በኋላ ምን ነው ጌታ ሆይ ይህንን ለእናት ለአባቱ ታዛዥ ያልሆነ ለቤተ ክርስቲያን አገልጋይ ያልሆነ ለሀገሩ የማይጠቅም ልጅ ከምትሰጠኝ ምን ነው ማኅፀኔን ዘግተኸው በነበረ፣ ምን ነው መካኖኜ በቀረው ነበረ ብለው የሚያማርሩ ሰዎች አሉ።
አስቀድመን ግን በጸሎታችን ጊዜ ጌታዬ ሆይ የተባረከ ልጅ ስጠኝ ልንል ያስፈልጋል። ለእናት ለአባቱ ታዛዥ የሆነ ለቤተ ክርስቲያን አገልጋይ የሚሆን እንዲሁም ደግሞ ለሀገሩ የሚጠቅም የተባረከ ልጅን ስጠኝ ብለን ልንማጸን ያስፈልጋል። ወገኖቼ ቅዱስ ኢያቄም ይህንን የጸለየው የተባረከ ልጅ ስጠኝ ያለው አስተውሉ። እናታችን ቅድስት ሐናም ደግሞ እንደዚሁን የጸለየችው። እናታችን ቅድስት ሐና ምን ብላ ጸለየች ስንል ታዲያ እርሷም ደግሞ አቤቱ ጌታዬ አለች፣ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅን የማኅፀኔን ፍሬ ስጠኝ ብላ ስትለምኑ አለች። አስተውሉ እግዚአብሔር ቤተሰቦች። ቅዱስ ኢያቄምና እናታችን ቅድስት ሐና የተባረከች ልጅ ስጠን ብለው ሲማጸኑ፣ ሲያዝኑ፣ ሲጸልዩ ዋሉ። የተባረከ ልጅ እግዚአብሔር አምላክ በእውነት ለሁላችን ይስጠን። እኛ ሥራታችንን የምናወጣው ከገንዘባችን ብቻ አይደለም። ገንዘባችንን ከ10 አንድ ለእግዚአብሔር ሰጥተን 9ኙን እንደምናስባርክ ሁሉ ከልጆቻችንም አስራት ልንሰጥ ያስፈልጋል ወገኖቼ። ምክንያቱም ማኅፀንን ከፍቶ የሚወጣው የበኩር ልጅ ለእግዚአብሔር የሚሰጥ ነው፣ አስራት ነው። ያን ጊዜ እሱን በትክክል ለቤተ እግዚአብሔር ስንሰጥ ቀሪው ልጆቻችን እግዚአብሔር አምላክ ይባርክልናል። ልክ ገንዘባችን ከ10 አንድ ሰጥተን 9ኙን እንደምናስባርክ ሁሉ የመጀመሪያው ልጃችንን ወንድ ከሆነ በክህነት እግዚአብሔር አምላክን ቤተ መቅደሱን እንዲያገለግል ስናደርግ፣ ሴት ከሆነች ደግሞ በሰንበት ትምህርት ቤት እየተማረች ለአባቶች እየታዘዘች ውሃ እየቀዳች ልብሳቸውን እያጠበች እንድታገለግል ካደረግን እግዚአብሔር አምላክ እርሷንም ይባርክልናል፣ እርሱንም ይባርክልናል፣ ቀሪ ልጆቻችንንም ይባርክልናል። አስተውሉ። ቅዱሳን ኢያቄምና ሐና ይህንን ጸሎት ሲጸልዩ አሉ። በእንዲህ ያለ መልኩ ሲያዝኑ ሲጸልዩ ወደ ቤታቸው ሲሄዱ አንድ ነገር አጋጠማቸው። ምን አጋጠማቸው ስንል ታዲያ በመንገዳቸው ላይ ርግቦች ከልጆቻቸው ወይም ደግሞ ከጫጩቶቻቸው ጋር ሲጫወቱ አይታ እናታችን ቅድስት ሐና እጅጉን አምርራ አለቀሰች። ምክንያቱም አቤቱ ጌታዬ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠ አምላክ ምነው እኔን ልጅ ነሳኸኝ? ምነው እኔ ሐናን ድንጋይ አድርገህ ፈጥረኸኛልን? ስትል እናታችን ቅድስት ሐና አምርራ አለቀሰች። ምክንያቱም ርግቦች ከጫጩቶቻቸው ጋር ሲጫወቱ ተመለከተች። ለርግብ እንኳን ልጅ የሰጠ አምላክ ምነው ለእኔ ልጅ ነሳኸኝ? ምነው እኔን ድንጋይ አድርገህ ፈጥረኸኛልን? ስትል እናታችን ቅድስት ሐና እጅጉን አምርራ አለቀሰች። አስተውሉ እግዚአብሔር ቤተሰቦች። ከዚህ በኋላ ታዲያ ከሊቀ ካህናቱ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ አሉ፣ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ማይ ወይም ደግሞ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለትን ተሳሉ። አስተውሉ እግዚአብሔር ቤተሰቦች። ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበልላችሁ፣ የልቦናችሁን መሻት ሁሉ ይፈጽምላችሁ ብሎ ስዕለታቸውን አሳረገላቸው። ከዚህ በኋላ እናታችን ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ምንድነው ያዩት ራእይ? ምንድነው ያገኙት ነገር ስንል ታዲያ ቅዱስ ኢያቄም ያየው ራእይ ምንድነው ስንል 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለ። ይህንን የተመለከተውን ራእይ ደግሞ ለእናታችን ለቅድስት ሐና ነገራት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ ደግሞ አምላክ የኢያቄምን ወይም ደግሞ የሰውን ባህሪ እንዳደረገው ሲያጠይቅ ነው። 7ቱ ሰማያት የተባሉ ደግሞ የጌታችን ልዩ ልዩ ባህሪው ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግሥቱ ናቸው። ናስተውሉ። ይህን ራእይ ለሚስቱ ለእናታችን ለቅድስት ሐና ነገራት። እርሷም ታዲያ ይህንን ከሰማች በኋላ እኔም አይቻለሁ አለችው። ምን አየሽ ብሎ ቢጠይቃት እርሷም ደግሞ ያየችው ራእይ ነገረችው። እርሷ ያየችው ራእይ ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ርግብ የተባለች እመቤታችን ቅድስት ድንግል ማርያም ናት። ነጭ መሆኗ ደግሞ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ደግሞ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጽነሷን ሲያጠይቅ ነው። አስተውሉ። ጌታችንን መጸነሷን ሲያጠይቅ ነው። ይህንን ራእይ ያዩት፣ ይህንን ነገር ያገኙት ታዲያ
ስዕለት በገቡበት ዕለት ነው። ይህንን የሚያዩት ሐምሌ 30 ቀን ነው። ታዲያ ቅዱሳን ኢያቄምና ሐና እንዲህ ያለ ራእይ ካየን እንዲህ ያለ ነገር ካገኘን ብለው ዕለቱኑ በሩካቤ ሥጋ አልተገናኙ። ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙላት ብሎ ያበሰረ አምላክ ለእኛም የምሥራችሁን ቃል ይልክልን የለምን ብለው አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። እግዚአብሔር አምላክ መልካም ፍቃዱ ቢሆን ብለው ፈቃደ እግዚአብሔርን ሲማጸኑ ለ7 ቀን ሲጸልዩ ቆዩ። በ7ኛው ቀን ታዲያ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለእናታችን ለቅድስት ሐና የምሥራችሁን ቃል ነገራት። አስተውሉ። ይህንን የምሥራችሁን ቃል ከነገራት በኋላ ታዲያ በፈቃደ እግዚአብሔር በምሥራተ መልአክ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች። ከተጸነሰችም በኋላ ታዲያ በእናቷ ማኅፀን ሆና ብዙ ድንቅ ተአምራትን በማድረጓ የሞተ በማስነሳቷ የታመመ በመፈወሷ እንደዚሁም ደግሞ ሽባውን በማቀናቷ ብቻ እመቤታችን ከተጸነሰች በኋላ ይህንን ድንቅ ተአምራት በማድረጓ አይሁድ ቀንተው ተነሱባቸው። ከቀናትም የተነሳ ሊገድሏቸው ይፈልጉ ነበርና በመልአኩ ትእዛዝ ሸሽተው በሊባኖስ ተራራ ላይ እመቤታችን ቅድስት ድንግል ማርያም በተጸነሰች በ9 ወር ከ5 ቀን ግንቦት 1 ቀን ተወለደችልን። አስተውል እግዚአብሔር ቤተሰቦች እናታችን ብርሃን ድንግል ማርያም ግንቦት 1 ቀን ተወለደች። ግንቦት 1 ቀን ከወለዷት በኋላ በእናታችን በቅድስት ሐናና በአባታችን በቅዱስ ኢያቄም ቤት ሐሴት ደስታ ሆነ። ቀድሞ ልጅ ስጠን ብለው ሲያዝኑ ሲተክዙ ነበረ። አሁን ደግሞ ቤታቸው በረከት ተሞላ፣ ሐሴት ደስታ ሆነ። ሁሉ ሞላላቸው። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ ጀመሩ። ይህንን መልካም ሥራ እየሰሩ እስከ 3 ዓመት ድረስ እናታችን እመቤታችን ቅድስት ድንግል ማርያምን በቤታቸው አሳደጓት። አስተውሉ፣ በቤታቸው አሳደጓት። ታዲያ የእመቤታችን ዕድሜ 3 ዓመት ሲሞላው ጠቢቡ ሰለሞን ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘጊ፣ የተሳልከውን ፈጽመው፣ ተስለክ የማትፈጽም ብትሆን ባትሳል ይሻልሃል ብሎ የተናገረውን በማሰብ ባሏ ኢያቄምን ይቺ ብላቴና የብፅዓት ገንዘብ እንደሆነ ይታወቃል፣ ወስደን ለቤተ እግዚአብሔር እንስጣት አለችው። አስተውል እግዚአብሔር ቤተሰቦች። እርሱም ታዲያ ፍቅርሽ ይለቅልሽ ብዬ ነው እንጂ እኔማ ፈቃዴ ነው አለ። ኢያቄም ይህንን ማለቱ ሐና እመቤታችንን በመካንነቷ ኑራ ያገኘቻት አንድያ ልጇ ናትና ከፍቅሯ ጽናት የተነሳ ተለይታት አታውቅምና ነው ይህንን ሊል የቻለው ማለት ነው። አስተውል እግዚአብሔር ቤተሰቦች። ታዲያ በእናታችን በቅድስት ሐና አሳሳቢነት 3 ዓመት ሲሞላት ወደ ካህኑ ዘካርያስ ወይም ደግሞ ካህኑ ዘካርያስ ወደሚገኝበት ቤተ መቅደስ ልጃቸውን ይዘዋት ሄዱ። ወደዚያ ወሰዷት። ኢያቄምና ሐና እግዚአብሔርን በማመስገን ካህኑ ዘካርያስን ይቺ ብላቴና ተስለን አምላካችን በቸርነት የሰጠናትና ተቀበለን አሉ። አስተውል እግዚአብሔር ቤተሰቦች። ልጃቸውን ለእግዚአብሔር ሲሰጡ እጅጉን አራሩም ነበረ። ምክንያቱም ቀድሞ ልጅ አልነበራቸውም። ያችን ቅድስት ልጅም ደግሞ የሰጣቸው እግዚአብሔር ነውና ያችንም የሰጣቸው ልጅ ደግሞ መልሰው ለቤተ እግዚአብሔር ሊሰጡ ስዕለትን ተስለው ነበርና ይልቁንም እያመሰገኑ አስተውል እግዚአብሔር ቤተሰቦች እያመሰገኑ እግዚአብሔርን እያመሰገኑ ካህኑ ዘካርያስን ይቺ ብላቴና ተስለን አምላካችን በቸርነት የሰጠናትና ተቀበለን አሉት። ካህኑ ዘካርያስም ታዲያ ቢመለከታት እንደ ፀሐይ የምታበራ እንደ መብረቅ ግርማ የሚያስፈራ የምታበራ ዕንቁ ባህር ይመስላት አየችው። እርሱም በአድናቆት ይቺን የመሰለች ፍጥረት ምን እናደርጋታለን? ምን እናበላታለን? ምን እናጠጣታለን? ምን እናነጥፍላታለን? ምን እንጋርድላታለን? ብሎ ሕዝቡን ሰብስቦ ሲጨነቁ ሳለ ለእስራኤል ደመና ጋርዶ መናን አውርዶ የመገበ አምላክ፣ ለኤልያስም በመላኩ እጅ በመሶበ ወርቅ ኅብስት የመገበ አምላክ፣ ለዕዝራ ሱቱኤልም በመላኩ በቅዱስ ኡራኤል እጅ መልኩ እሳት የሚመስል ጽዋዓ ልቦና ያጠጣው ልዑል እግዚአብሔር ለእናትነት ወደ መረጣት ወደ እናታችን ወደ ቅድስት ድንግል ማርያም መልአኩ ቅዱስ ፋኑኤልን ላከላት። በእውነት ክብር ለአምላካችን ይሁን። መልአኩ ቅዱስ ፋኑኤል ከሰማይ ወረደ። ሰማያዊ ኅብስትን በእጁ ይዟል። ሰማያዊ ጽዋን በእጁ ይዟል። ሰማያዊ ኅብስትና ሰማያዊ ጽዋ ይዞ ከሰማይ ወረደ። ከሰማይ ወርዶ ረቦ ተመለከቱት። ከዚህም በኋላ ታዲያ ካህኑ ዘካርያስ ለእርሱ የመጣ መስሎት ከቅዱስ ፋኑኤል እጅ ሊቀበል ወደ ቅዱስ ፋኑኤል
ጠጋ ሲል ካህኑ ዘካርያስ መልአኩ ቅዱስ ፋኑኤል ወደ ሰማይ ከፍ እያለ ይርቀው ነበረ። እንዲሁም ደግሞ ልክ እርሱ ወደ ኋላ ሲመለስ መልአኩ ቅዱስ ፋኑኤል ዝቅ ይላል ወደ ምድር ላይ። ሌሎችም ደግሞ እንደዚሁ በተራቸው ለእኔ ሆንን ብለው ወደ መልአኩ ወደ ቅዱስ ፋኑኤል ጠጋ ሲሉ እንደዚሁ መልአኩ ቅዱስ ፋኑኤል ወደ ሰማይ ከፍ እያለ ይርቃቸው ነበረ። አስተውሉ እግዚአብሔር ቤተሰቦች፣ እንዲህ እያደረጉ በዚያ አካባቢ ያሉ ሰዎች ሁሉ ሲጠጉት እርሱ ደግሞ ወደ ላይ ከፍ ሲል ከቆየ በኋላ ምክንያቱም ለዚች ለ3 ዓመት ሕፃን ልጅ ነው የመጣው ብለው ስላላሰቡ ሁሉም ካደረጉ በኋላ እናታችን ቅድስት ድንግል ማርያም ብቻ ቀረች። ከዚህ በኋላ የእግዚአብሔር ጥበብ አይመረመርምና ለዚች ብላቴና የመጣ ሀብት እንደሆነ እስቲ ይህችን ብላቴና ወደ መልአኩ ጠጋ አድርጓታሉ። እናታችን ቅድስት ድንግል ማርያምን ገና በ3 ዓመት ዕድሜዋ ወደ መልአኩ ወደ ቅዱስ ፋኑኤል ጠጋ ቢያደርጓት መልአኩ ቅዱስ ፋኑኤል በአንድ ክንፉ አንጥፎ በአንድ ክንፉ ደግሞ አጎናጽፏት ከመሬት የሰው ቁመት ያህል ከፍ ብሎ ሰማያዊ ህብስትና ሰማያዊ ጽዋን አጠጥቷት ወደ ሰማይ አረገ። አስተውል እግዚአብሔር ቤተሰቦች፣ ወደ ሰማይ አረገ። ስለዚህ ዛሬ በታኅሳስ 3 ቀን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ በገባችበት ዕለት ይህ ተከናውኗል። ስዕለ በዓታ ለማርያምን ስንመለከት ይህንን ነው የምናስተውለው። መልአኩ ቅዱስ ፋኑኤል ይሳላል። ለእመቤታችን ለቅድስት ድንግል ማርያም ሰማያዊ ህብስትና ሰማያዊ ጽዋ ሲያጠጣት ተስሎ እንመለከታለን። እንደዚሁም ደግሞ ቅዱሳን ኢያቄምና ሐናን እንመለከታለን። ልጃቸውን እናታችን እመቤታችን ቅድስት ድንግል ማርያምን ገና በ3 ዓመት ዕድሜዋ ወደ ቤተ መቅደስ ያስገቧት ተስሎ እንመለከታለን። እንደዚሁም ደግሞ ካህኑ ዘካርያስም እመቤታችን ቅድስት ድንግል ማርያምን ለመቀበል ወጥቶ ተስሎ እንመለከታለን። ሌሎች ሰዎችን በአካባቢው ከበው ሲመለከቱ እንመለከታለን። ዛሬ ስዕለ በዓታ ለማርያምን ስንመለከት የምናገኘው ይህንን ነው። ይህንኑ ታሪክን የሚያስተምረን። ስለዚህ ስዕሉን በምንመለከትበት ጊዜ ይህንን እያስተማረን እንደሆነ ሁላችንም ልናውቅ ልንረዳ ያስፈልጋል ወገኖቼ። ስለዚህ ዛሬ ስለምንድን ነው ይህንን ታላቅ ክብረ በዓል የምናከብረው ስንል እናታችን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ነው። ወደ ቤተ መቅደስ ከገባችን በኋላ ሰማያዊ ህብስትና ሰማያዊ ጽዋን እየተመገበች እናታችን እመቤታችን ቅድስት ድንግል ማርያም በቤተ መቅደስ 12 ዓመት እኖራለች። ዛሬ የምናከብረው ክብረ በዓል ወደ ቤተ መቅደስ የገባችበትን ዕለት ስለሆነ ነው ዛሬ